ማለት ነው። ንስሐ ማለት ደግሞ አንድ ሰው በሰራው ጥፋት፣ ባደረገው ስህተት፣ በፈጸመው ኃጢአት ማዘኑን፣ መቆርቆሩን፣ መጸጸቱን ዳግመኛም ያንን የመሰለ ኃጢአት ላለማድረግ የሚወስነው ውሳኔ ነው። ጉድ እኮ ነው። በአጠቃላይ ንስሐ ከፍ ብሎ የተገለጠውን ትርጉም ሲኖረው በሰዎች ሕይወት ውስጥ ደግሞ የሚከተሉትን ፍቺዎች ይዞ ይገኛል። ንስሐ ወደ እግዚአብሔር መመለስ ነው። ንስሐ ከእግዚአብሔር ጋር መታረቅ ነው። ንስሐ ከኃጢአት እንቅልፍ መንቃት ነው። ንስሐ ወደ መንፈሳዊ ሕይወት መመለስ ነው። ንስሐ ከእግዚአብሔር የሚሰጥ እግዚአብሔርን የሚያስወድድ ከንጹህ ልብ የሚመነጭ ጸጋ ነው። ንስሐ ከኃጢአትና ከዲያብሎስ ባርነት ነፃ መውጣት ነው። ንስሐ ስለ እግዚአብሔር ፍቅርና ስለ ቅድስና ብሎ ኃጢአትን መተው ነው። ንስሐ ወደ መንግሥተ እግዚአብሔር